ወያኔና አንተን ሻቢያ ከመደግፍ ጣሊያን መሆን ይመርጣሉ። እንኳን ብልጽግና የገባው አማራ ግን ይገባዋል። የሚገባው አማራ ይግባው። የሚገባ አማራ ይግባ። የሚገባሽ አማራ ይግባሽ። ሞጣ ብልጽግና ነው ሲሉሽ ከተቀበልሽ የራስሽ ጉዳይ። ከተቀበልክ ስማቸው። ነገ ውጤቱን ታየዋለህ። ውጤቱን ነገ ታየዋለህ። ስለዚህ እኔ ወያኔና ሻቢያ ከመሆን ጣሊያን በሆን ይመርጣሉ። ጣሊያንን ብደግፍ ይመርጣሉ። ወያኔና ሻቢያ ከመሆን ከመደገፍ አብይን ብደግፍ ይቀለኛል። የገባሽ አማራ ካለሽ ይግባሽ። የገባህ አማራ ካለ ይግባህ። አልያ ግን ደረመናም ይሄ ኮፈላም አማራ ካለህ ግራጭትን እያከክ ድንቁርና ተሸክመህ ትግሬ እየጋለበ ይቀጥላል። የገባው ግን ሚሊዮን አማራ አለ። የኔ ፖለቲካ የገባችሁ አማራዎች አዳምጥ። ዝም ብለህ ተግብር። መሬት ላይ ያልገባው ደረመና ማብሮ ሲጮህ ይውላል። ወይ ደግሞ ቂጡን የደፈሩለት ነው። እንደ ዘመነ ካሴ እንደ ምሬ ወዳጆ ምናምን ትላቸው እንደነ ተፈራማሙ ቂጡን የሰረሩለት አማራ ነኝ የሚል ደደብ የራስ ጉዳይ። እኔ ግን የምሰራው ለአማራ ነው። ፖለቲካ ነው የምሰራው። የገባሽ አማራ ይግባሽ፣ ያልገባሽ ደግሞ እንጭጭ ነሽ መቀጠል ትችያለሽ። ሞጣ ብልጽግና ነው እያልሽ መክረም ትችያለሽ ለማለት ነው። እስኪ አሁን 5,000 ሰው ይግባ። ሰላም ብያለሁ። ሁላችሁ ሰላም ጤና ይስጥልኝ ብያለሁ። 5,000 ሰው ይግባ። 2,000 ሙሉት 500 ሰው ይቀራል። ቀጥሉ። ጥሩ ፖለቲካ ነው የምነግራችሁ። በሰግጥ ፈምስ ዙሪያ ምን እንደተቀናበረ በኦሮሞ አማራ በኢትዮጵያ ሕዝብ ላይ ምን ሊመጣ አደጋ እንዳለው ዛሬ በደንብ የቋጠርኩትን ፈተዋለሁ። አሁን ነው የምነግራችሁ። በ2 ደቂቃ ንግግር አሳያችኋለሁ። ቆርጣችሁ በዩቲዩብ ላይ ጫኑት፣ ህዝቡ እንዲያውቀው ማለት ነው። ሰግጥ ፈምስ ምንድን እንደሆነ ልነግራችሁ ነው። ምን ዓላማ እንዳለው ምን ቋንቋው ራሱ ምን እንደሆነ በደንብ ተንተኛ እነግራችኋለሁ። ዓላማቸውን ተሰብስበው ሊሰሩ ያቀዱትን ነገር እነግራችኋለሁ። በተለይ ለአማራና ለኦሮሞ ለትልቁ ህዝብ በቁጥሩ ብዙ ለሆነ እና ደግሞ ለተራበው ትግሬ መከራ ለበዛበት ህዋት ለዘረፈው ትግሬ የሚሰደብበት ሻቢያ ለዘረፈው ኤርትራ ህዝብ የሚንቋሸሽበት ለሁላችሁ ኢትዮጵያም ኤርትራም ላለው ህዝብ ግልጽ አደርጋለሁ። የሻቢያና ወያኔን ሴራ በግልጽ አስቀምጣለሁ። ብልጽግና የተባልክ ደንቆሮ ደግሞ ከገባ የኔ ፖለቲካ እየተከተልክ ራሳቸውን እየተከተልክ ቀጥቅጣቸው። ይሄ ህዋት ስም ሲዋጣ ብልጽግና ነው ብሎ አብሮ የሚያስተጋባ ደንቆሮ አማራ ደረመናም ነው። እሱ ተደገፈ አልደገፈ ምን እኛን ምንም ሊያደርገን አይችልም። ምንም አያመጣም። መቀጠል ይቻላል። 2,000 ሰው እስከሚሞላ ነው። ሪፖርት አድርጎ ያልከው ሰው ኤልያስ ደበላ ሲግባና ተናገር። ላስገባው እስኪ ኤልያስ ደበላ ሐሳብ ካለው ይንገረን እስኪ። ከኛ የተለየ ወይ ህዋት ነው የምትሆነው እንደ እስኬል ጋቢሳ በኦሮሞ ስም ነግር ትሆናለህ። ሰጣው እኮ ግባ። ኤልያስ ምናምን የተባለ ግባ። ደበላ ኦቦ ደበላ ግባ። አትገባም። ፈሪ እኮ ነው። ግባ ግባ እያልኩ ነው። ገብተህ መናገር ነው። ገብተህ መናገር ነው። ማከራከር ነው። ሞጣ ቀራኒው በፖለቲካ መተቸት ነው። ማሸነፍ ነው። ከዚያ ውጭ ግን ዝም ብለህ ስለፈልህ ብትል ማንም አይሰማም። ኦኬ ህዝብ ሰው ይግባ። ደክሞኛል። የራሱ ማሳገሻ ውጭ ነው ለእናንተ ስል ሌባ ሁሉ እኔን ለመጣል እንጂ እኔን ለማንሳት የሚፈጥን አማራ አላየሁም። ይሄ ገገማ ዝም ብሎ በቤተ ክርስቲያን ተደብቋል። ሙሐመድ ኢየሱስ ይላል። ይሄ በየማህበራቱ እዚህ ዳላስ በለው ይሄ ካሊፎርኒያ ሲያትል ዴሚ ቤሪያ ዝም ብሎ የሆነ ዝም ብሎ የሰገጠ ህዝብ ነው። ዋጋ የለውም። የፋኖ ትግል የወደቀ ነው።
በአብዛኛው ከዘመነ ካሴ ጀምሮ ትግሬ ቂጡን እየበዳው የሚያንቀሳቅሰው ነው። ይሄ ምሬ ወዳጆ ምናምን ወሎዬና ጎጃሜ ቂጡን አፈንድዶ ለትግሬ እንደሰጠ አስረግጬ ነው የምነግርህ። ምናልባት የጎንደሩ የደቡብ ጎንደርና ሸዋው ይሻላል እንጂ ቂጡን አፈንድዷል ጎጃሜ። አሁን ጎጃሜ በድሮን እየነደረ ዛሬ 30 ፋኖ ተገድሏል። ይህን የሚያደርጉት የነ ማህሪሸት ምናምን ግሩፕ ነው እየጠቆሙ ዳብል ኤጀንቶች ናቸው እየለበለቡት ነው። እነሱን አሳዶ መምታት ሲያቅተው 30 ፋኖ ተገደለ ይለኛል። ይለጠልጣል ገና እኔም መስማት ካልቻልክ ገና ይጠበጥባል እያልኩ ነው። ይገርፋል። እስኪ አንዴ ሁላችሁም እንኳን ደህና መጣችሁ። ቅድም እንግዲህ በቴክኒክ ብልሽት ነው አንድ አንተ ጋላ ነው ያልክ ጋላነትን አግኝቼውን ጋላ እኮ ነው እየገዛ ያለ ቂጥህን ገርፎ ገልብጦ እየለጠለጠ ነው ጋላ ይላል እንዴ? ጋላ በሆንማ በምን እንትን እኔ ጋላ ታጋይ በሆን እኮ የግል ሄሊኮፕተር አለኝ እኮ አማራ በመሆኑ እኮ የተሰቃየሁት። አንተ ጋላ በሆንማ ምን አለብኝ? ፒያሳ ላይ እኮ ፎቄን ሰርቼ እኮ ዝም እየፉት እያልኩ እንትን እግሬን ሰቅዬ እንደ መንስር ጆማል እንደተባለ ስልጤ እኮ እንደዚህ ሁኜ ነው በቃ አበባ መስዬ ሽቶ እየነፋው ሰላም እያልኩ ምገባው። ጋላ ተገይቶ ነው። ጋላ እኮ ነው ቂጥን እየደፈረ ላይ ያለ ቆለጥን እየቆረጠ ግንባሩ ላይ አርጎ እያንቀሳቀሰ ያለው ጋላ ነው። ካወቀው ትግሬማ ኦሮሞም ትግሬማ አማራም ይሄን ነው ማወቅ ያለብህ። አንተ ጋላ ያልከኝ ሰውዬ ጋላ በሆነ አይላቢት ቂጥን እየገረፈ እየገዛ ያለው ጋላ መሆኑን መርሳት የለብህም። ማሸነፍ ሲያቅትህ ጋላ ምናምን በቃ አሸንፈዋል መገዛት ነው። ስላሸነፈ እኮ ነው ጋላ የቀጠለው እኮ ስላሸነፈ ነው። በብልጠት እኮ ስልጣኑ ስለቀማ ነው። ስማርት ስለሆነ ነው። ስለዚህ ቂጥን አፈንድደ ለጋላ ጦር መበዳት ብቻ ነው። ጋላ ይለኛል አንተ ጋላ ይለኛል። አግኝቼው ነው ጋላነት ትንሽ በግማሽ ጋላ ቦን ነው። ለዚህ አማራ ለምን አባቱ ታገለታል? ቀጥታ ኦሮማራ ነኝ ብዬ ነበር አዲስ አበባ ጥልቅም ብለው ይቀልዳል። ጋላ ይላል ስትሸነፍ ጋላ ትላለህ። ተሸንፈሃል በቃ። ጋላነት እኮ ማለት ሰው ነው፣ ብሔር ነው። ምን ታሪኩ ቁላ ቆረጠ ምናምን ያ ያለ እኮ ታሪክ ነው። በቃ ጀግና ሆኖ እየሰለበ ሙሽራ አግብቶብሃል። ጀግና ነው። ፈሳድ ለጮኛ ቁላን የ15 አገው ቆለጥ እየወሰደ ነው ያገባብ። ያ እኮ ጀግንነት ነው። አንሽንታም ሽንትን ቆ የሚሸናበትን በቁም አሸንቶ ቆርጦ ወስዶ ልጃገረድ ካገባበት ጋላ አይላም ጋላ። እኔ እንደውም ጋላ መሆን ነበር ፈልጉ። የታባት አገኘዋለህ ጋላ ይላል እንዴ? ተለቅ ያለ ጀላ ነበር እየቆረጥኩ ግንባሬ ላይ አድርጌ መንቀሳቀስ። ፈሳድ የኔ ፖለቲካ ሲጨንቅህ ሞታ ጋላ ነው። ጋላ መሆን እስካሁን እዚህ መኪና ውስጥ ታገኘኛለህ እንጂ 50 ፎቅ ወደ ላይ ዋሽንግተን ዲሲ ላይ የምሰራ ልጅ ነበርኩ። በኔ ፖለቲካ እውቀት፣ በኔ ኢትዮጵያዊነት፣ በኔ አክቲቭነት፣ በኔ ስማርትነት፣ በኔ ቁንጅና፣ በኔ ንግግር፣ በኔ የዋህነት ዛሬ ነው የለውም። ወርቁ አይተነው በለኝ። ስለዚህ ጋላ እያልክ ለማሸማቀቅ ብልጽግና የምትለኝ ህወሓት ሁልጊዜ ስም ትሰጣለች። ስትሸነፍ ህወሓት ብልጽግና ትላለች፣ ምናምን ትላለች። አፍ ከፍታ እንደነዚህ እንደነ ጆከር አበላሽታ አፍ ትመጣለች ምናምን እንደዚህ ነው። ሞጣ ግን አይሸማቀቅም። አንቴን ጭቅ ልጅ ዘገየ ተባልክ እናትክ ልደክላት አምጣት ስለው ገደል ገባ። ይሁን ይጓየው እኛኛ ነበር እያለ ነበር የዛሬ ወር እህትክ ልደክልላት አምጣ ስለው የለም አስጎንብሽ ልለጥልላት ስለው ጠፋ። በሞራል ነው የምጫወትም። ዘገየ ተባለ ገብረ ምናምን የሚባል በግ ጠባቂ
ትልቅ መቀመጫ ሞጣ ይዞ እየዞረ ነው። ያንተን ታስጎንብሼ ልቀርቅርላት ስለው የለም የእናቱን